Donald Trump's foreign policy has been shaking up old alliances, focusing on slashing costs and freezing aid from Uncle Sam. የአነጋጋሪው ፕሬዝዳንት አነጋጋሪ ውሳኔዎች 47ኛው የአሜሪካ ፕሬዝዳንት ሆኖ በውርጥር የተመረጡት ዶናልድ ትራምፕ ቃለ መሃላ በፈጸሙበት ዕለት ነበር አነጋጋሪ ውሳኔዎችን ማሳለፍ የጀመሩት። ወደ ስልጣን በተመለሱበት በመጀመሪያው ቀን ፕሬዝዳንት ትራምፕ እንደ ኢሚግሬሽን፣ ንግድ፣ ኢነርጂና የፌዴራል የሰው ኃይል ፖሊሲዎች ያሉ ቁልፍ ዘርፎች ላይ ያነጣጠሩ በርካታ ትዕዛዞችን ማስተላለፋቸው የፖለቲካ ተንታኞች ይገልጻሉ። በምርጫ ቅስቀሳቸው ወቅት ቃል የገቧቸውን ጉዳዮች ወደ መተግበር መግባታቸውን በርካቶች ታዝበዋል። ዶናልድ ትራምፕ አነጋጋሪ እርምጃዎችን መካከል ዋና ዋናዎቹ የትኞቹ ናቸው? አብሮን ይሁኑ። አንደኛ፣ ከዓለም ጤና ድርጅት ወይም ወርልድ ሄልዝ ኦርጋናይዜሽን የመውጣት እርምጃ። የትራምፕ አስተዳደር አሜሪካ ከዓለም ጤና ድርጅት እንድትወጣ የሚያስችል ትዕዛዝ እንደ አውሮፓውያን አቆጣጠር ጥር 20 ቀን 2025 መፈረሙን በርካቶች ኮንነውታል። ይህም ለድርጅቱ ከፍተኛውን የገንዘብ መውጫ የምታወጣውን አሜሪካን ወጪ ለመቆጠብ ታስቦ ትራምፕ ያደረጉት መሆኑ ሲነሳ ቆይቷል። በዚህ ምክንያት የዓለም ጤና ድርጅት አማራጭ የገንዘብ ምንጮችን ለማመተር የተለያዩ ሀገራትን በር እያንኳኳ መሆኑን አስታውቋል። አሜሪካ ከፓሪስ አየር ንብረት ስምምነት በድጋሚ መውጣቷ። የትራምፕ አስተዳደር አሜሪካ ከፓሪስ አየር ንብረት ስምምነት በድጋሚ እንድትወጣ የሚያስችል የአስፈጻሚ ትዕዛዝ መፈረሙን ይታወሳል። ይህም የአየር ላይ ንብረት ለውጥ የማይጨነቁ መሪ በሚል በበርካቶች ዘንድ እንዲተቹ አድርጓቸዋል። በዓለም አቀፍ የወንጀለኞች ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት ISS ላይ የተጣለ ማዕቀብ። የትራምፕ አስተዳደር በዓለም አቀፍ የወንጀለኞች ፍርድ ቤት አባላት ላይ ፍርድ ቤቱ በሚያደርጓቸው ምርመራዎች ምክንያት ማዕቀብ መጣሉን ማስታወቁ አይዘነጋም። ይህም የአውሮፓውያን መጠቀሚያ ሆኗል በሚል ለሚተቻው ዓለም አቀፍ ፍርድ ቤት የዱብዳ ያክል መሆኑን የዘርፉ ተንታኞች ገልጸዋል። የየመን ሁቲ አማጽያን ጋር የተደረሰ የተኩስ አቁም ስምምነት። በአሁን አደራዳሪነት በአሜሪካና በየመን ሁቲ አማጽያን መካከል የተደረሰው የተኩስ አቁም ስምምነት እንደ አውሮፓውያኑ አቆጣጠር ግንቦት 6 ቀን 2025 ስራ ላይ መዋሉን የተለያዩ መገናኛ ብዙሃን ዘግበዋል። ይህም ያልተጠበቀ እንደነበር በርካቶች የተስማሙበት ጉዳይ ነው። የውጭ እርዳታ ቅነሳ። ዶናልድ ትራምፕ አሜሪካ ለተለያዩ ሀገራት የምታቀርበውን እርዳታ በመቀነስና በማቋረጥ ይታወቃሉ። በተለይ አሜሪካ ትሬዶ ድርጅት USAIDን ባጀት በማቋረጥ ሲሰራ በነበራቸው ስራዎች ላይ ጥያቄዎችን ሲያነሱ እንደነበር የቅርብ ጊዜ ትውስታ ነው። USAID ለተለያዩ ሀገራት የሚሰጠውን እርዳታ በመቀነሱ በርካታ ሰራተኞች ስራቸውን እያጡ ሲሆን የእርዳታ ተጠቃሚዎችም ችግር ላይ እየወደቁ መሆኑን የተባበሩት መንግስታት ድርጅት ጭምር ሲገልጹ ቆይተዋል። ይህ ብቻም አይደለም። የትራምፕ አስተዳደር ለሚሰነዘርበት ወቀሳዎች ጆሮ ዳባ ልበስ ያለ ይመስል አሜሪካ ከሌሎች ዓለም አቀፍ ተቋማትም እንደምትወጣ እየገለጹ ይገኛሉ። በአውሮፓ ህብረት ምርቶች የታቀደው የ50% ቀረጥ። የትራምፕ አስተዳደር በአውሮፓ ህብረት ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ተጨማሪ የ50% ቀረጥ እንደሚጥሉ ዝተዋል። ይህም ከአውሮፓ ጋር ያለውን የንግድ ግንኙነት የሚያላላ በመሆኑ በርካቶች ዘንድ መነጋገሪያ የሆነ ጉዳይ ሆኗል። ከአሜሪካ ውጪ በሚመረቱ አይፎኖች ላይ የ25% ቀረጥ እንደሚጥሉ መዛታቸው። የትራምፕ አስተዳደር አፕል ኩባንያ አይፎኖችን በአሜሪካ ውስጥ ካላመረተ በውጭ ሀገራት በሚመረቱት ላይ የ25% ቀረጥ እንደሚጥሉ አስጠንቅቋል። ሃርቫርድ ዓለም አቀፍ ተማሪዎችን እንዳይቀበል የተጣለበት እገዳ። የትራምፕ አስተዳደር ሃርቫርድ የዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይመዘግቡ ለማገድ እርምጃ መውሰዱ ከሰሞኑ ውዝግብ ያስነሳ ጉዳይ መሆኑን ዩኒቨርሲቲው ጭምር አስታውቋል። በምላሹ ዩኒቨርሲቲው ነፃነቴን ተጋፍተዋል በሚል የትራምፕ አስተዳደርን በመክሰስ ውሳኔውን ማሳገዱን ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛሉ።